ነው የሰጠኝ አላህ። ከዚህ በፊት ያለኝን ክብር ነው የሰጠኝ። ሰው ሁኜ ሴት ሁኜ የኔ ቆንጆ እንድኮራ ነው ያደረገኝ አላህ እንጂ እኔ ጌመር ነኝ። ጌም ነው የምጫወተው ደግሞ ያው ኢትዮጵያ የሚኖሩ ድሃ ልጆች አሉ እኮ ብዙ ልጆች የእኛን እርዳታ የሚፈልጉ ዳቦ የሌላቸዋል። እኔ ጌም የምጫወተው ብር እንዳለ አንስቼ ፖስታለሁ። 5 ሳንቲም ወስጄ አላውቅም። ምንም ነገር አውጥቼ አላውቅም። እንዳለ ከወጣው በኋላ ሂጄ ጊፍት ነው የምሰጣቸው። ለምን በህይወቴ የሚያስደስተኝ ለሰው ልጅ ጥሩና መካፈል አብሮ መብላት ነው እኔ የማውቀው። እና ሞር ደግሞ ኢትዮጵያ ያለ ሰው ያሳዝነኛል። እኔ እዚህ ቢያንስ በልቼ ነው ማድረው። ኢትዮጵያ ያለ ሰው ግን የለውም። እና 10 ዩሮ ቢሆንም ኢትዮጵያ ላይ ይጠቅማል ነው ማስበው። ይሄ ሰራ ነው። ሃይማኖት የግል ነው። መጥፎ የሚናገር ሰው አይምሮሽ ውስጥ መጥፎ እንዲቀር ነው የሚያደርገው። አላህ ደግሞ በቤቱ ሁሌ ካንቺ ጋር ነው። በቤትሽ እሱ ሁሌ ካንቺ ጋር ነው። ላጣሹ አትከፊ፣ ላገኘሽው ብዙ አትደሰቺ። ሙስሊም ምን አለው? ክፉን ብደርስበት አልহামዱሊላህ፣ መጥፎን ብደርስበት አልহামዱሊላህ፣ የሆነ ነገር እንትን ካለ ማሻአላህ። ይሄ ነው የኛ ያለ ነው ኃይል፣ ሌላ ኃይል የለንም። አንድ ሙስሊም እዚህ ላይ ሊያስረዳሽ የምችለው የምፈልገው ነገር አንድ ቅብላ ነው ያለው። ሙስሊም ሁሉ ዓለም ላይ ያለው ነጭ ይሁን ጥቁር ይሁን ምንም ይሁን ምንድነው ያለው? አንድ ካዕባ ነው ያለው። አንድ ካዕባ ማለት አንድ ቅብላ የሚሰግድበት ነው ያለው። አንድ ሁለተኛ 5 ሰላት ብቻ ነው ያለው ዓለም ላይ ያለው። 6 የሚሰግድ የለም፣ 2 የሚሰግድ የለም። 30 ቀናቶቹም ረመዳን ዓለም ላይ ያለው 30 ቀናቶቹ ነው። ወሩ ካልቀነሰች ጨረቃው ካልቀነሰች 30 ቀናቱ ዓለም በአንድ ነው የሚሰግደው። ዛሬ ተነጎዳ ይሄ አመት ይሄኛው ጾማል የሚባለው የለም። ማንኛውም ደካማ ሙስሊም ሲጠይቁ ሰላም አለይኩም ካልሹ ወአለይኩም ሰላም የማይልሽ የለም። ነብዩ ምንድነው ካልሹ የአላህ ባራ የማይልሽ መሀይም የለም። አላህ ወደዚህ ስላመጣሽ ደስ ብሎኛል። እኔ በውስጥ አገኝሻለሁ፣ ከኡስታዞችም ጋር እንነጋገራለን። ለማንኛውም አንቺ ይሄም ካጣሽው አትከፊብን። ሁሉንም ማንኛውም ነገር ሲመጣብሽ አስተግፍሩላህ በይ። ለመሰለሽ ይሄ ነው ያለው። ወኢዛ ካጠበሁሙል ጃሂሉና ቃሉ ሰላማ። አንድ መሀይም ምንም የማያውቅ ሰው ካናገረሽ እኔ ሰላም እንፈልጋለሁ በለው ነው ያለው አላህ ሱብሃነሁ ወተዓላ። አንድ ሁለተኛ ደግሞ ነብያችን አለይሂ ሰላቱ ወሰለም ሲናገሩ ምን እንዳሉ ሰምተሻል ማሚዬ? هل يستويان الذين يعلمون والذين لا يعلمون? እዚህ ላይ ያላችሁ እስኪ ጎደኛሞች እንድንሆን ሁላችሁም ላይክ ሼር ተደራረጉና እዚህ ላይ ሁሌም እንድንገናኝ ቤቷ ላይ እንድንገናኝና እንዳትከፋ እንድናረግ። هل يستويان الذين يعلمون والذين لا يعلمون? እንዴ አንድ አዋቂና አንድ የማያውቅ ሰው እኩል ነው ወይ አሉት። ኦኬ አንድ ባለሀብት አንድ አዋቂ የሆነውን ደሃ ጎድቶ መጣ። እሱም ጎድቶ ሲመጣ ከሰሰው። እንደዚህ ንብረት ስላለው እንደዚህ ጎዳኝ፣ እንደዚህ ያረገኝ መኪና ውስጥ ነኝ ይቅርታ አድርጉልኝ፣ እንደዚህ ያረገኝ ብሎ ሲከስ ይሄ ደሃው አዋቂ ነው። ያኛው ከአባቱ ከቤተሰቡ የወረሰ ሀብት እንጂ ንብረት የለውም። ኦኬ ከዛ እንደዚህ ጎዳኝ አንተ ነህ ያጠፋህሉት። ኧረ እኔ ያላጠፋሁም እሱ ነው ያጠፋ። አንተ ነህ ያጠፋህሉት። ኧረ እኔ ያላጠፋው አንተ ነህ ያጠፋሁት። ከዛ መጨረሻ ላይ ሀብት ስላለ ነው እንደዚህ የምትሉት ያ ነብያችን ብሎ ጠየቀ። ሲጠይቀው አይደለም አሉት። እና ለምንድን ነው የሚወስኑብኝ? ምስክሩን ካን አስመሰከረ። ምስክሩን መምጥቶ አሁንም አንተ ነህ ያጠፋህ አሉት። ለምን አሉ? هل يستويان الذين يعلمون والذين لا يعلمون? አንድ አዋቂና አንድ የማያውቁ ሰው እኩል ይፈቀድለታል ወይ? እኩል ፍርድ ያገኛል ወይ የሚባለው ነገር መለሱለት ማለት ነው። አንድ አዋቂ አላህ ፊትም የሚቀጣው ቅጣት ከባድ ነው። የማያውቀው የሚቀጣ ቅጣት ከባድ ነው። ስለዚህ አንቺ አሁን ከማንም በላይ አዋቂ ነሽ። አላህ ራስ አሳውቆሽ ወደዚህ እስከመጣሽ ድረስ
አልহামዱሊላህ ለሁሉ ነገር ምንም ነገር እንትን ሳትዩ ሰምተሽኛል። አዎ ማንም ሳትደበሪ አንቺ አዋቂ ነሽ፣ አውቀሽ ነው የተመለሽው። ለተነገረሽ እኔ ሰላም ፈልጋለሁ ደስ እንዳለህ ብለሽ ዝለዩ፣ አትስሚው። ከሰማሹ ነው የምትከፊው። አትስሚው። ጥሩ ንግግር አልሰማም ካልሹ ተዩ። አራራ ቢኖርባት ዞር አትሰጥም። እሷ ልንገራችሁ ማንም ያውቃታል። ለጊፍት ብላን የሰለመችው ይላሉ። አላታችን ለሰው ተሰጣለች። ዛሬ ሁሉም ነበር እየተወራ የነበረው ሙሉ ስለሷ መስለም ግማሹ በጣም ጥሩ ነው። ልክ ናት። አንድ አስጨርሱኝ። እሷ የራሷ በዚህ ምክንያት ፌመስ ለመሆን ነው አነጋጋሪ ሆነው አይደለም። ራሳቸውን ቤት እሷ ጓደኛሽ ከሆነች ሚዩት ታርግ። እንደዚህ ራስሽን የሚጎዳ ስለነበራሽ የሚጎዳ ሰው የሚጽፍ ነገር ካለ ክላሽ በኩል እኔ ማገዝሻለሁ ከፈለግሽ ሚዩት ያርጉ። ሚዩት እናርግና እናግዝሽ እንጂ ሰው እንደዚህ አወራ እንደዚህ አደረገ እንደዚህ እያሉ ነው። አንድ የኔ ኮንዲሽን እየተበላሸ ስለሆነ አንድ የማርኩት ነገር አለ። ሰው ልጅ ሃይማኖትን ለብር ብለው እንደሚቀይሩ ነው ያስተማሩኝ። አሁን እዚህ ካየሁ እኮ ራሳቸው የራሳቸውን እኮ ነው የሚያወሩት። ፈስ ያለበት ዝላ አይችልም አይደል? የራሱ ነው ስልጣን ስጫትና ማይሆን ነገር ራስሽን ውስጥሽን የሚነካ ነገር ባይጻፍ ጥሩ ነው ብዬ ነው የማስበው እኔ። ለማንኛውም አይነት ሰው ራስሽ ለጭንቅላትሽ አረ ይጻፍ እንድትጻፈ እኛ ቶሎ ስለምንድን እኮ ነው የምታየው። ምን መሰለ ጭንቅላቱን እኮ ነው የምታየው እኮ። አንድ ሰው የሆነ ነገር ሲያደርግ ባዶ ምን አይሰማትም እኮ። በቃ አለማንበብ እኮ ነው። ኮመንት ገብቶ እኮ አያወራም አይደለ? እዛ እንደፈለገ እኮ ቢዝነስ መስሪያ ያርጓቸው አይመለከት። በቃ እንደፈለጉ እዛ ከፈለጉ አዳሚ ዩቲዩበር ገንዘብ ይስራባት አይመለከታትም። በሷ ስም እኮ ለመፈመስ እኮ ነው። ዩቲዩባቸውንም ቲክቶካቸውንም ቢሆን በእሷ ስም እንዲሆነች እያኑ አልነጋጋሪ ሆነው የራሳቸውን ቪውና ላይክ ለመጨመር እንጂ ከእሷ ጋር ወደዋት ጠልተዋት ማንም ማለት ነው። ምንድን ያለው ሲጀመር ዮኒ ማኛ ራሱ ማንም ሁሉም ማለት ነው እንዴ እንኳንም ሄደች ምናምን እንዴ አንድ ከብት መሆናቸውን ነው እንጂ እኮ የሚያሳየው አንድ ነገር አንድ አማኝ እኮ ሲርቅ እውነት ለዲኑ ለሃይማኖታቸው የሚንገበገቡ ቢሆን ያማቸው ነበረ። ፍሬው ከኛ ሃይማኖት ራቀሽ ብለው ያማቸው ነበር። ይቺ ትሄዳ ምናምን ብለው እኮ እንትን የሚሉት በቃ የሆነ እንዴም አለማውራት እኮ ይችሉ ነበር። ግን ይህን ሰበብ ተጠቅመው ቲክቶካቸውን ዩቲዩባቸውን ለማሳደግ ነው ማለት። እዚህ ኮሜንት ላይ የሚጽፉትም ይጻፉ ተዋቸው። እዚህ ኮሜንት ላይ የሚጽፉት ምስፉትን ይጻፉ ወራል እንዲወጣ ያደርጋል። ምን መሰለህ ሌላው አሁን ቪዲዮ ማለት ነው ሌላው ይመጣለትና ይጽፋል። እንደዚህ እያጠፋች ወይም እንዳይጽፍ ካደረገች ደግሞ ሌላው ደግሞ አይጽፍም። ታውቃለህ ይሄ እያጠፋችው ነው እንደዚህ ያደረገ ነው የሚለው ሐሳብ አለ። ተቆጣጥረ መጻፋት ጭንቅላት ማንበብ አለ። ገባክ? ልክ ግርማ ሞገስ ነው የሰጠኝ አላህ። ከዚህ በፊት ያለኝም ክብር ነው የሰጠኝ። ሰው ሁኜ ሴት ሁኜ ቆንጆ እንድኮራ ነው ያደረገኝ አላህ እንጂ እኔ ጌመር ነኝ። ጌም ነው የምጫወተው ደግሞ ያው ኢትዮጵያ የሚኖሩ ድሃ ልጆች አሉ እኮ ብዙ ልጆች የእኛን እርዳታ የሚፈልጉ ዳቦ የሌላቸዋል። እኔ ጌም የምጫወተው ብር እንዳለ አንስቼ ፖስታለሁ። 5 ሳንቲም ወስጄ አላውቅም። ምንም ነገር አውጥቼ አላውቅም። እንዳለ ከወጣው በኋላ ሂጄ ጊፍት ነው የምሰጣቸው። ለምን በህይወቴ የሚያስደስተኝ ለሰው ልጅ ጥሩና መካፈል አብሮ መብላት ነው እኔ የማውቀው። እና ሞር ደግሞ ኢትዮጵያ ያለ ሰው ያሳዝነኛል። እኔ እዚህ ቢያንስ በልቼ ነው ማድረው። ኢትዮጵያ ያለ ሰው ግን የለውም። እና 10 ዩሮ ቢሆንም ኢትዮጵያ ላይ ይጠቅማል ብዬ ነው ማስበው። ይሄ ጥሩ ነው። ሪከርድ ሴት ያደረጉት ጥሩ ነው። ልክ ነሽ። ጋራ ነው። ሃይማኖት የግል ነው። መጥፎ የሚናገር ሰው አይምሮሽ ውስጥ መጥፎ እንዲቀር ነው የሚያደርገው። ሪመምበር ፖዘቲቭ ነገር አይምሮሽ ውስጥ ሁል ጊዜ የምታስገቢ ከሆነ አይምሮሽ ውስጥ ፖዘቲቭ ነው የሚቀመጠው።
እንዴት አድርገሽ መጥፎ ነገር ለሚናገሩ ሰዎች መጥፎ ኮሜንታቸውን ስትመልሽላቸው እንዴት አድርገሽ ቀና ነገር ለማሰብ አይምሮሽ ብሎክ ነው የሚሆነው። ተያቸው ፈጽሞ ማንንም። ይሄ የራስሽ ላይፍ ነው፣ አንቺ የመረጥሽበት ነው። ማንም ቢያወራ ማንም ቢል አንቺ ፍሬ ነሽ። ቲክታክ ላይ መጥተው እዚህ ጋር አንቺን አናግረውሽ ነው የሚያናግሩሽ። አይጂ ላይ የሚያቀሽ ያቀሻል። ስትስቂ ትስቂያለሽ፣ ትጫወቻለሽ፣ እኛ እናቀሻለን። እኛ በጓደኝነትሽ፣ በእህትነትሽ፣ በሰው ረዳትነትሽ የምናቀሽ ነሽ። always forever you are my sister, my best friend. that's it. አለቀ። ሌላ ፍሬን ስለተከናነበች የሚለውጣት ስለሰለመች ከኔ ጋር የሚለውጣት ነገር የለም። የሚለውጠኝ ነገር ቢኖር እኔ ነኝ። አንቺ ላይ አንቺ ያገኘሽውን ቀንቼ ስለ አንቺ ኔጌቲቭ ነገር ማውራ ከሆነ ፕሊዝ እያንዳንዳችን እዚህ ጋር የምንናገረውን ነገር ማሰብ አለብን። አንድ ሰው የሚያስደስተውን ነገር ካረገ እንቀበለው፣ እንወደድለት። በቃ እኛ ማን ሆነን ነው ከሌ እንደዚህ ነው ምናምን ለው ኮሜንት አንብበሽ እንዳትሳደቢ። አሁንም አንቺን የዩቱብ መጫወቻ ለማድረግ ነው። ሪሜምበር ጋሪያችን ይዘው እንትን ለማለት ነው። በቃ አሁን ኮመንት ላይ አናግረው ለማናገር ነው። ያችን ይዘው በቃ ለማብጠልጠል ልክ እንደ መጀመሪያው ላይ እንደምትንዳረጉሽ እንደዛ ነው። አይተሽ እንዳላይሽ በቃ ክስር ማድረግ መተው። በቃ አንቺ አላህ መርቶሻል። አልሐምዱሊላህ። በጣም እድለኛ ሴት ነሽ። እንጃ በጣም እድለኛ ነሽ ፍሬየሞች። በዙ ከብዴ ማንም እኮ ይሄንን እድል አያገኝም። እኔ ከድሮም ንጹህ ነው። በጣም እድለኛ ነሽ እኮ ክፋት አላውቅም። ያ ታስታውቂያለሽ እንደው ከፊትሽ እና ለኮመንት ምናምን ለሚሰራ ቪዲዮ ምናምን ከምንም ነገር አትቁጣሪው። ግን ያለ ራስሽን ህይወት ነው። ሁሉም የራሱን ነው እንትን የሚለው። እኔ እኮ ቲክቶክ ላይ ምንኩ ስራ አለኝ፣ ልጆች አሉ፣ 2 ልጆች ታውቂያለሽ። ልጅ ደግሞ ካለ ትምህርት ቤት ምን እዚህ ያልሽ የትኛው ጊዜ አለኝ ደግሞ ቲክቶክ ላይ ገብቼ ያው ማታ ማታ በትርፍ ጊዜ እገባለሁ፣ እጫወታለሁ ከልጆቹ ጋር። ታውቃላችሁ ልጆቻችሁ እሰደባለሁ፣ ሙሉ ዋዳለሁ እንጂ ሰውን አላውቅም። ሰው ቤት ምንም ስድብ አይቆርጥሽ አይፈልጥሽ፣ ለፍልፈው ነው የሚቀሩት። እንደውም ያንቺን ወንጀል ነው የሚያጸዱልሽ፣ ያንቺን እንትን ያጸዱልሻል። ትክክል ነገር ከምንም የጥፍርሽን ቆሻሻ እንኳን ያህል እንዳትቆጥሪያቸው ያሉትን ይበሉ፣ ምንም ነገር እንዳይሰማሽ። አንቺ ሁል ጊዜ ምንድን መሰለሽ ፍርዬ፣ አንቺ ራስሽን ሁኚ። አንቺ የመረጥ ምርጫ እንኳ ሲኖር መንግስት እንኳ ለመምረጥ ሁሉ ሰው ወይ ተመካክሮ ይመርጣል፣ ወይ ምርጫው ላይ ይዋሻል፣ ወይ ይሳሳታል። አንቺ በውስጥ የምትፈልጊውን ያረግሽው አንቺ ነሽ። ስለ አንቺ እኔ ፍሬን አውቃታለሁ እንዴት እንደዚህ ያደረገች ብዬ ማለት የለብኝም። ውስጥሽ ያሳመነሽ ነው። ሰው ሰይጣንን የሚሄደው የሚያመልካል አይደለም እኮ። በቃ አንቺ የምታምኘው ሄድሽ። አንቺ ወደ መጥፎ ቦታ ብትወድቂ ሰው ሁሉ ስለ አንቺ ምንድን ነው ይወግርሻል እንጂ እንዲህ ብታረግ ኖሮ ብሎ ያወጣልሻል እንጂ ይሄን በማድረጓ ጥሩ አረገች። በቃ ሪስፔክት እንስጥ። ኢትዮጵያ ውስጥ ደግሞ አገር የጋራ ነው፣ ሃይማኖት የግል ነው ተብለን ተከባብረን የምንኖርበት ሀገር ነው። ማንም ሰው ተነስቶ ቢናገርሽ ተዩ። ስድብ እዚህ ጋር አይለጠፍም። አዎ አይቀርጥሽ አይፈልጥሽ ተናግረው በቃ እነሱ ጠዋሳ የሆነች ነገር ካለች በሜካፕ አስተካክለናት እንወጣለን አይደል? እንደዛ ነው ማየት ያለብሽ። ሁል ጊዜ ኔጌቲቭ አሁን አሰማቸው ብሎ ካልያቸው ብዙ ነገር እኔ አሁን የእህትነቴን የጓደኝነቴን የፍቅሬን ነግርሽ ሂዱ ወይ ቢን በያን የሚለውን አስገቢ ውስጥ አዙን በእናትሽ ቢን በያን የሚለው ሚውት አርግልኝ። ቢን በያን የሚለው ራሚ እኔ የምናገረው ነገር ስለው ነገር ፖዚቲቭ ነገር ብቻ ነው። አንደኛ ነገር ደግሜ ደጋግሜ እንድታስቢ እንድትናገሪ የምፈልገው ለምን እንደሆነ ታውቂያለሽ ፍርዬ? ሲናገሩሽ አንቺ ገና ውስጡን እያጠናሽ ስለሆነ እያምናችሁን ሌላ ነገር እንድትናገር ያደርግሻል። ከዛም በኋላ ምን ይሆናል መሰለሽ ያንቺን ምንድነው የሚባለው ሀጃ ነው የሚባለው ድሮ እንትኖች ሲሉ፣ ስለዚህ ያንን ነው ካንቺ ላይ የሚወሰደው። ገብቶሻል አይደለ? ስለዚህ ሁሉን ነገር ትተሽ የራስሽ ያመንሽበት ነው፣ በኮንፊደንስ ያረግሽው ነው።
አንድ ሰው ደግሞ ሊጠላሽ ምን ሊያል ከሆነ ያ የሚወድሽ ጓደኛ አይደለም። እዚህ ጋር ከፍሬ ጋር ፍሬ ብሎ በኋላ ሊሄዶ ሌላ ነገር የሚል ካለ ተዩ። we love you forever. I'm happy for you የኔ ቆንጆ። በጣም ነው የማመሰግነው ሙሉዬ፣ የተከበርሽ አንቺ ሁሌ አጠገብ ያለሽ ስንት ዓመት ሙሉ አንቺ ሁሌ አንድ አይነት ሰው ነሽ። ሙሉዬ አላት ቆንጆ እቃዎች አሏት። ንገሪያቸው ሙሉዬ እቃሽን። በዛውም እዚህ 2000 ምናምን ሰው አለ። ንገሪያቸው። አንደኛ እኔ ክብሬ ተነክቶ ነው እንደዛ እብድ የሆንኩት። በህይወቴ ክብሬን የሚነካኝ ሰው አልወድም። አሳብደው ነው ምንም ሳላረግ ለምን ቢዝነስ ከፈተች ነው። ይሄ ጥላቻ የመጣው ከድሮ ነው ታውቂያለሽ። ቢዝነስ እቺ ሴት ለምን ትሰራለች ተብሎ ነው ይሄ ሁሉ ስቀጠቀጥ ኑሬ። ግን አላህ ደግሞ ትክክለኛው አላህ ይሄ ሁሉ አመት በጣም እኔ ተገፍቻለሁ። እዚህ ያለው ሙስሊም ስለሆንኩኝ መናገር አላቆምም። ለምን ሙሉን ህዝብ እንደተናገርኩ ነው። ህዝቡ ተው አይላቸውም፣ ተው አይልም። ታውቂያለሽ ሙሉዬ ፑሽ ነው የሚያደርጉት። ስንት ነገር አድርገውኛል። ህይወቴን ምዝርቅርቅ አድርገውኛል። አያውቁኝ፣ አይጠይቁኝ። በአደባባይ ላይ ስሜ ጠፍቷል። የሰው ልጅ በሸርሙጥና አይተዳደርም። ኢሮፕ ላይ ጀርመን ላይ ሁሉም ሰርቶ ነው የሚኖረው። ሸርሙጣስ ብለውኛል። ልጆቼን አዋርደዋል። ልጆቼ ተደፍረዋል። ስንት ነገር አለ እና የኢትዮጵያ ህዝብ እንዳትቀየመኝ። እኔ በጠቅላላ ኦርቶዶክስም አሉ። የትግራይ ኦርቶዶክሶች ያደኩበት ነው። ኦርቶዶክሱ ትግራይ ሀገር ያደኩበት እንደዚህ አላቅም። ኦርቶዶክስ ተሳደቡ ብላ አላሳደገችኝም። እኔ ትግራይ ነው ያደኩት። ትግራይ ሀገር እኔ ሰው ተሳደብ የሚል መጽሐፍ ላይ አላየውም። ሰው ግደል የሚልም አላየውም። እነዚህ ግን ሲገድሉኝ፣ ስሜን ሲያጠፉኝ የስራቸውን ነው የሚናገሩት። እኔ የራሴ ፋሽን ነበረኝ። የራሴ ብራንድ የሆኑ ቦርሳዎች ሙሉ እቃ ነበር ይዤ የመጣሁት። ኢንስታግራም ላይ ዮኒ ማኛን ያስተዋወቀኝ ከነዚህ ሰዎች ጋር ሰፖርት አድርጓት እንዲህ ሲላቸው መተው እኔ ጋር ግን ጥሩ አልነበረም። ልባቸው እንደዚህ ጥሩ አይደለም። አይታቸዋል። አዋርደውኛል። ተዋርጃለሁ። እኔ ሰው ቤት ሂጅ አላውቅም። አያውቁኝም። እኔ ቸግሮኝ እንኳን ቸግሬ ብዬ ለሰው አላወራም። ምንም እኔ አላውቃቸውም እኮ ሰው ለማጥፋት ተሰብስበው ነው። እንዴት ሰርታ ትኖራለች ነው? ለምን ከኛ ጋር በፖለቲካ ሰፖርት አታረገንም ነው? ለምን ድምፅ አትሆንም ነው? እኔ ደግሞ እንደዚህ አይነት ነገር አልወድም። ፖለቲካ አልወድም። እኔ ፖለቲካ አልወድም። ተውኝን ያልኳቸው እነሱ አስመስለው ነው የሚኖሩት። እኔ አስመስዬ ኑሬ አላውቅም። ወላሂ ግደሉ ይመታችሁ። እኔ ማስመሰል አልወድም። ሰውም እንዲያዝንልኝ አልወድም። እንዲረዱኝም አልፈልግም። ራሴን ሰርቼ የምኖር ሰው ነኝ። እኔ ግን የኢትዮጵያ ሕዝብ በልጄም በእኔም ለሰላም ነው የምኖረው። ሰላም ሁሉ ወንድሜ ኢትዮጵያ ውስጥ እኔ ዘር ምለየው ዘር የለም። በቋንቋ ከተግባባሁት ሁሉ ወንድሜ ነው። ቋንቋውን እንኳን ባልችል ቋንቋውን ለምጄ ተግባብቼ መኖር ነው የምፈልገው። እኔ እንደናንተ አላደኩም፣ እንደናንተ ደልቶኝም አላደኩም። እና እነዚህ ሰዎች በህግም መንግስትም እንዲይዝልኝ ነው የምፈልገው። የኢትዮጵያ መንግስት አንድ አካል ኢትዮጵያ ነው ከተባለ የኢትዮጵያ መንግስት፣ እኔም ኢትዮጵያዊ ነኝ። እነዚህ ሰዎች ኢትዮጵያንን እያሉ ግን ኢትዮጵያዊን ነው የሚያጠፉት ያሉ። እኔን ሊገሉኝ ብለዋል። ንብረቴን አውድመውኛል። ቦርሳ ወስደው ግማሿ 1400 500 ቦርሳ እቃ እንኳን ወስደው አይከፍሉኝም። የጁንታ ብር ነው አትክፈሏት እያሉ እቃዋን አትግዙ ጁንታ ናት እየተባልኩኝ እኔ ሙስሊምን የመረጥኩኝ ሙስሊም ገፍቶኛ አያውቅም። ሁሌ አጠገቤ ናቸው። ሳለቅስ ሲያለቅሱ ነበረ እና አቦ ኢማር እንዳትሄዱ ፍሬ ቤት ሲባሉ ይመጣሉ እኔ ጋ ስለሚወዱኝ። ለምን? እነሱ ንጹህ ልብ ስላላቸው። ንጹህ ልብ አላቸው ሙስሊሞች። ዘረኝነት የላቸውም። በኢትዮጵያ ሙስሊም ፍቅር እንደሆኑ ሙስሊሞች አሳይተዋል በአደባባይ ላይ በአለም ላይ። እኔ ደግሞ ይሄንን
እንደዛ መጠጥ ጠጥቼ ሻወር እንድታጠብ ያደረገችኝ እነ ጂጂክያ የሰሩት መሰሪ ነው። መጠጥ ላይ የሚያሰክር ነገር አድርገው እነ ጂጂክያ ናቸው ህይወቴን የተጫወቱበት። እነሱ እኔ ቆንጆ አንቺ አሁን የምትፈልጊውን ነገር አግኝተሻል። ከዛ ሁሉ ነገር ያወጣሽ ገብቶሻል አይደለ? ድወጣም አልወጣልኝም። ልቤ ተሰብሯል። ሙሉዬ ታውቂያለሽ ስንት ጻፊው ይኸውልሽ ፍርዬ አምና ስንት ቢዝነስ